አብዛኛውን ጊዜ ከራሷ ደስታ በላይ የአባቷን ደስታ እንደምትፈልግ በተደጋጋሚ ትናገራለች። አባት ደግሞ አንድ የሚፈልገው ነገር አለ። ምንም ያክል ገንዘብ ቢኖር ዝና ቢመጣም ብዙ ሰዎች ቢከተሏትም ነገር ግን አንድ የሚፈልገው ጉዳይ አለ። ሁል ጊዜ የሚነዘንዛት እንድታገባ ይፈልጋል። ያንቺን ወግ ማረግ ማየት እፈልጋለሁ። አንቺ ለወግና ለማረግ ደርሰሽ እንደ ሰው ስትከበሪ ከፍ ስትይ በትዳርሽ ወይም በሞቀ የህይወት መንገድ ውስጥ ስትኖሪ ማየትሻለሁ። ከአንቺ የሚወለዱ ልጆችን ማየት እናፍቃለሁ። የሁል ጊዜ ንግግሩ እንደሆነ ትናገራለች። ይህንን ተከትሎ ታዲያ ብዙ አድናቂዎችና ለትዳር የሚጠይቋት ሰዎች እንኳን ቢበዙም ነገር ግን ከሷ ምርጫ በላይ የአባቷን ምርጫ ለማክበር ብዙ ጊዜ ስትጠብቅ እንደነበር ትናገራለችም። ይህን ተከትሎ ታዲያ አሁን ባለው የህይወት መንገዷ አዲስ ሰው ወደ ህይወቷ ብቅ አለ። አባቷ ትልቅ ውለታ ዋለላትም። በተደጋጋሚ ስትናገር እንደነበረችው ፈጣሪውን የሚፈራ የቤተ ክርስቲያን ሰው ማግባት ፈልጋለሁ ማለቷ ብዙዎችን ያስገረመ ጉዳይ ቢሆንም ነገር ግን በስተመጨረሻ ደግሞ አዲስ ነገር ብቅ አለ። ሁልጊዜ የምታመሰግነው አባቷ ደግሞ ለትዳር የሚሆንበትን መንገድ ማመቻቸቱ ብዙዎችን ያስገረመ ጉዳይ ሆኗል። ውድ የቻናላችን ቤተሰቦች ይህ ሰላም ሚዲያ ነው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ሐሳብ አስተያየታችሁ እጅጉን ስለሚገነባን በሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ ወደ ያስኩላችሁ እጅግ ትኩስ ሰበር ወደሆነ መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩም። እየደገፋት ረጅም ርቀቶችን እንድትጓዝ እድሎችን ሲያመቻች እንደነበር ይነገራል። በቅርብ ጊዜያቶች ውስጥ ትላልቅ አዋርዶችን አሸንፋለችም። አገሯን ኢትዮጵያንም ጭምር ለማስጠራት ስትንቀሳቀስና በተለያዩ የአፍሪካ ሀገራትንም ጨምሮ ስትወዳደር እንደነበረች ይነገራል። አሁን ታዲያ ስኬት መጥቷል። ብዙ ነገሮች ወደ ቤቷ ገብተዋል። ብዙ አፍቃሪዎች እንዳሏት ይነገርላታል። ከሊቅ እስከ ደቂቅ እንደሚያደንቃትና እንደሚወዳት ዘፈኗ ደግሞ አሁን ባለው ሁኔታ በደንብ የተደመጠና ተወዳጅነቷ እየበረታ እንደመጣ ይነገርላታል። በዘፈኑና በሙዚቃው ኢንዱስትሪ ብቻ ሳይሆን አንዳንዴ ፈጣሪ ሲያድላችሁ ሁሉን ነገር ውብ አድርጎ ይሰጣቸዋል። ተክለ ሰውነቷን ዳሌዋንም ጭምር የሚወዱላት ወጣቶች ይከተላሉ። በዚህ የህይወት መንገድና ፈተና መካከል ታዲያ ዝነኝነት ሲመጣ ወደኋላ ሳታፈገፍግ ጥቂት ዝነኝነቶችን ብቻ ማግኘት ትርጉም እንደሌለው በማመን ረጅም ርቀቶችን ወደፊት ስትጓዝ እንደነበር ይነገርላታል። አሁን ባለው የህይወት መንገዷ ታዲያ በአባቷ ግፊት አዲስ ሰው ወደ ህይወቷ ብቅ ማለቱ ተነገረ። ይህ ደግሞ ብዙዎችን ያስገረመ ጉዳይ ሆኖ ይቀጥላል። እንዴት ተፈጠረ? እንዴትስ በዚህ ፍጥነት ነገሮች በድብቅ ሊሆኑ ቻሉ? ሁሉንም ነገር የማስደምጣችሁ ይሆናል። ቻናላችንን ሰብስክራይብ ስለምታደርጉ ከልብ እያመሰገንን ሙሉ መረጃውን አስቃኛችኋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ቬሮኒካ አዳነ ከአባቷ ከአዳነ ወልደ ሰንበት የተወለደችው ይህች እንስት ታዲያ በዚህ ህይወት መካከል ፈተናዎች እንኳን ቢኖሩባትም ነገር ግን ወደኋላ ሳትመለስ ወደፊት ብቻ እያለች መራመዷ በሁላችንም ዘንድ እየታወቀ እውነት ነው። አሁን ባለው ሁኔታ ማን ነው ታዲያ ይህችን ጀግና የሆነችና በብዙ ጥንካሬ የምትታወቀዋን ጀግናዋን እንስት የራሱ ለማድረግ የመጣው ጀግና ወንድ ማን ነው? የሁላችንም ጥያቄ ሊሆን ይገባል። ምንም ያክል በዘፈኑ ዓለም ብትኖር ፈጣሪዋን እንደምትወደውና በዛ መካከል ደግሞ አንድ ቀን ወደ ረፍቱ እንደሚመራት ቤተክርስቲያን ውስጥ ማገልገልም እንደምትወድና ሁኔታዎች ቢመቻቹላት ወደዚያ እንኳን ብትሄድ ደስተኛ እንደሆነች በተደጋጋሚ ስትናገር ሰምተናል። ይህንን ተከትሎ ብዙዎቹ ተቃውሟቸውን ቢያሰሙም ዘፋኝነት ሌላ፣ መዝሙር ማውጣት ሌላ ብለው ቢቃውሟትም ነገር ግን የድንግል ማርያም ልጅ ያሱ እግርና የሱ ፊት ይሻለኛል፣ በሱ እግር ስር ሆኖ መቀመጥና መማር ሁልጊዜ ደስተኛ ያደርገኛል። ስለዚህም አገልግሎቴን እንኳን ባጠነክር ደስ ይለኛል። በዘፈኑ ሙሉ በሙሉ ደስተኛ አይደለውም። ቤተክርስቲያን ውስጥ አንዳንድ ነገሮችን ብሰራ ደስ ይለኛል ስትል ትደመጣለችም። የፍቅር ጥያቄ በተደጋጋሚ ቀርቦላታል። ይህንን ተከትሎ ታዲያ የፍቅር ጥያቄዋን ብዙዎቹ ለመቀበል እንኳን እድሎችን ይዞ ቢመጡም ብዙ ባለሀብቶች፣ ብዙ ገንዘብ ያላቸው ሰዎችንም ጨምሮ ገና በአፍላ ዕድሜ ውስጥ ያሉ አድናቂዎቿ እንዲያገቧት በተደጋጋሚ ሲፈልጉ እንደነበር ይነገራል። ይህንን ተከትሎ ጊዜው ገና እንደሆነና ራሷን ማደራጀት እንዳለባት
ጥቂት ቤተሰቦቿን መደገፍ እንዳለባት ብትናገርም ብዙዎቹ ይህንን ሐሳብ እየተቃወሙ ቢመጡም ነገር ግን የራሷን ስኬት ከማስቀጠል ወደኋላ አላለችም። ታዲያ ምንም ያክል ዘፋኝ እንኳን ብትሆንም ነገር ግን በዘፈኑ ዓለም ካሉ ሰዎች በላይ ፈጣሪውን የሚፈራ ቤተክርስቲያን አገልጋይ የሆነ ሰው እኔንም ወደ እውነት ሊመራኝ የሚችል ሰው ነው ወደ ህይወቴ መምጣት ያለበት እንጂ ከዛ ውጭ ግን በኔ ዓለም ላይ ያለ ወይም በዘፈኑ ዓለም ውስጥ የሚንቀሳቀስ ሰው ለትዳር አስቤ አላቅም ስትል መናገሯ በሁላችንም ዘንድ የታወቀ ጉዳይ ነው። በዚህ መካከል ፈጣሪዋን መቅረብ እንደምትወድ ቢነገራትም በስተመጨረሻ ግን ወደ ህይወቷ የመጣው ደግሞ በአባቷ በኩል በጎ የሆነ ሰው ትዳሩን ሊያከብር ይችላል ተብሎ የሚታሰብ ከሷ እቅድና ሐሳብ በላይ የሆነ ነገር ግን ቤተክርስቲያን ውስጥ አገልጋይ እንደሆነና የቤተክርስቲያን መሪ እንደሆነ የሚነገር አንድ ሰው ወደ ህይወቷ ብቅ እንዳልና ከሷ ምርጫ በላይ ደግሞ የአባቷን ምርጫ እንደምታከብር የሚነገርላት ቬሮኒካ የአባቷን ምርጫ በማክበር ይህንን ሰው ወደ ህይወቷ ለመቀበል መገደዷንን አሁን ደግሞ ከአባቷም አለፍ ብሎ ደግሞ እሱ ደግሞ እሷን ደስተኛ ሊያደርግ እንደሚችል እርግጠኛ መሆኗ እየተነገረም ይገኛል። አንዳንድ ጊዜ ሶሻል ሚዲያዎች ላይ የራሳቸውን ባልና ትዳር ይዞ የወጡ ሰዎች ሁሉ መጨረሳቸው ፍቺና ከዛ ሰው መለየት እንደሆነ አብዛኛውን ጊዜ ያየነውም ጉዳይ ነው። ታዲያ አንዳንዶች ትዳራቸውን ለመደበቅ ይገደዳሉ። ጮኛቸውንም የሚደብቁ ሰዎች እየበረከቱ ይመጣሉ። ይህ የሚሆንበት ምክንያት ምንድነው? ባሌ ነው ወይም ሚስቴ ናት ብሎ ሚዲያ ላይ ይዞ ብቅ ሲል ትላንትና ከኔ ጋር እንደዚህ አይነት ህይወት አሳልፋለች፣ ትላንትና እንደዚህ ነበረች የሚሉ ዜናዎች ብቅ ይላሉ። ይህንን ተከትሎ ታዲያ በጎ የነበረ ትዳር ወደ አደጋ ያመራል። ይህንን ተከትሎ ብዙዎቹ ትዳራቸውንና እጮኝነታቸውንም ለመደበቅ እየተገደዱ አሁን ባለው ሁኔታ በዛ እያስቀጠሉ ይሄዳሉ። አሁን በዚህ ሁኔታ ቬሮኒካ አዳነ ባሏን ለመደበቅ መገደዷ በብዙዎች ዘንድ ደስተኛ ያደረጋት ጉዳይ ሆኗል። የቀረ አርቲስት የለም፣ ብዙዎቹ ተገኝተዋል። የጥበብ ሰዎችም ድንገት ነገሩን በሰሙ ጊዜ ቢደናገጡም ነገር ግን ለሷ ሽምግልና መላኩ ብዙዎችን ደስተኛ ያደረገ ጉዳይ ሆኗል። ነገር ግን አንዳንድ የሚወዷትና የሚከተሏት አድናቂዎቿ ግን እጅግ እንደደነገጡና እንዴት ልትወስን ቻለች ብሎ መደናገጣቸው በሁላችንም ዘንድ የታወቀ ነው። ይህንን ተከትሎ አሁን ባለው ሁኔታ ቬሮኒካ አዳነ ልታገባ ሽምግልና ተልኮላታል። ያም የተላከበት ምክንያት ምንድነው? አሁን ዝነኝነቱም ገንዘቡ መጥቷል፣ ስለዚህ መሰብሰብ አለባት የሚለው የአባቱ ሐሳብ መሆኑ ብዙዎችን ደስተኛ ያደረገ ጉዳይ ሆኖ ይቀጥላል። ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ በቀጣይ ስለተከታተላችሁን ከልብ እያመሰገንን ሰላም ሚዲያን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ለዛሬ ያስኩላችሁ እጅግ ትኩስ ሰበር መረጃዬን ይመስላል። ባላችሁበት ሁሉ በፈጣሪ ሰላም ተጠበቁም። በቀጣይ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ።